የዓለማችን ሰው ሰራሽ ትልቁ አምፖል ወይንም ብርሃን ወዳጆቼ፣ ይህ አምፖል የሚገኘው በአሜሪካ ግዛት በሆነችው በላስ ቬጋስ ነቫዳ ሲሆን እንደ አውሮፓውያን አቆጣጠር በ1993 ዓመተ ምህረት ነው የተሰራው። እንግዲህ ይህ አምፖል 42.3 ቢሊዮን ካንዴላ ወይንም ደግሞ ሉሚነስ ፍላክስ የብርሃን መጠን ሲኖረው 315000 ዋት ኃይል ይጠቀማል። 318000 ዋት ይጠቀማል ኃይል። በጣም የሚገርማችሁ የዚህ የብርሃን መጠን ስፋቱ ከ10 ማይል ሆናችሁ ጥርት አድርጎ መጽሐፍ ማንኛውም ነገር እንድታነቡ የሚያደርግ ሲሆን 10 ማይል ማለት 16 ነጥብ ምናምን ወይንም 17 ኪሎ ሜትር አካባቢ ሆናችሁ ያም ለምሳሌ ከቦሌ ሆናችሁ ቃሊቲ ቦሌ ጋር ቢበራ መብራቱ የብርሃኑ መጠን ቃሊቲ ጋር ሆናችሁ ጥርት አድርጎ መጽሐፍ ማንበብ እንድትችሉ የሚያደርግ ነው። ይህ ብርሃን ከ275 ማይል ርቀት ላይ ወይንም ደግሞ ከ444 ኪሎ ሜትር ሆናችሁ ይታያል ማየት ይቻላል። ያ ማለት ከዚህ አርባ ምንጭ ቢሆን ወደ ሰማይ ርቀት ማለት ነው። ከሰማይ ሆናችሁ ወደ ሰማይ ርቀት አርባ ምንጭ ወደ ሰማይ ብትሆን ወደ ሰማይ 444 ኪሎ ሜትር ርቀት ላይ አርባ ምንጭ ሆናችሁ ታች አዲስ አበባ ላይ ብርሃኑ ይታያል። አምፖሉ ማለት መብራቱ እንዳለ ይታያል። ይህ ብቻ ሳይሆን ይህ አምፖል 39 ዜኖን የሚባሉ በጣም እጅግ ውድ የሆኑ አምፖሎችን የያዘ ሲሆን የአንዱ አምፖል ዋጋ 1200 የአሜሪካን ዶላር ነው። ያ ዶላር ማለት 70,000 ኢትዮጵያ ብር አንዱ። በአጠቃላይ ወደ 2,730,000 የኢትዮጵያ ብር አካባቢ የሚያወጣ እጅግ የዓለማችን ውድ አምፖል ነው። ከሱ በተጨማሪ ለዚህ አምፖል ለሲስተም ወጪ የሚደረግ በየሰዓቱ 51 ዶላር፣ ለኤሌክትሪክ ፍጆታ በየሰዓቱ 21 ዶላር፣ በአጠቃላይ በሰዓት 70 ዶላር የሚፈጅ ሲሆን ይህ ማለት 4000 ብር ማለት ነው። 4000 የኢትዮጵያ ብር በአጠቃላይ በቀን 96,000 የኢትዮጵያ ብር ለዚህ አምፖል ወጪ ይደረጋል። በወር 2,888,000 የኢትዮጵያ ብር 2,888,000 የኢትዮጵያ ብር ወጪ ይደረጋል። እንግዲህ የአሜሪካ መንግስት የዚህን አምፖል ወይንም ብርሃን ወጪ ለመቀነስ በ2008 ዓመተ ምህረት የአምፖሎች የሚበሩ አምፖሎችን መጠን ቀንሶታል ማለት ነው። እንግዲህ ይህ አምፖል ይህን ያህል ወጪ ወጥቶበት ይህን ያህል ብር ፈሶበት ላስ ቬጋስ ነቫዳ እና ዙሪያው ካሉ በቅርብ በ16 ኪሎ ሜትር ራዲየስ ካሉ ከተሞች ውጪ የማያበራ በጣም የዓለማችን ውዱ ብርሃን ወይንም አምፖል ነው። መጽሐፍ ቅዱሳችን በዮሐንስ ወንጌል ምዕራፍ 1 ቁጥር 9 ላይ ለሰው ሁሉ የሚያበራ እውነተኛ ብርሃን ወደ ዓለም ይመጣ ነበር ይላል። በጣም የሚገርመኝ ለሰው ሁሉ የሚያበራ ብርሃን በምድር ላይ አንድም የለም። ውዱ ብርሃን እንኳን ከዛች ከተማ ውጭ ያበራ። ፀሐይን ብንመለከት የዓለማችን ትልቁ የብርሃን ምንጭ ፀሐይ ነች። ፀሐይን ብንመለከት ፀሐይ ለዓለም ሁሉ አታበራም። ዛሬ እዚህ ቀን ያደረገች ፀሐይ ትገባለች፣ ትጨልማለች። መጥለቂያ ጊዜ ሲመጣ ትጠልቃለች፣ ጨለማ ይመጣል። ነገር ግን የማይጨልም እውነተኛ የዓለም ብርሃን መጽሐፍ ቅዱሳችን በዮሐንስ ወንጌል ምዕራፍ 8 ቁጥር 12 ላይ እኔ የዓለም ብርሃን ነኝ፣ የሚከተለኝ ቢኖር የሕይወት ብርሃን ይሆንለታል እንጂ በጨለማ አይመላለስም ይለናል። ወዳጆቼ እንደ ፀሐይ ሲመሽ የማይጠልቅ ሰዎች ሲያጠፉት የማይጠፋ ወጪ የማያስወጣ በጣም እጅግ ውድ የሆነ ግን ወጪ የማያስወጣ ትልቅ ዋጋ ንጹህ ደም የተከፈለበት እግዚአብሔር አንድያ ልጁን የሰጠበት ወደ ዓለም ሁሉ የሚመጣ እውነተኛ ብርሃን ኢየሱስ ክርስቶስ ይባላል። ወዳጆቼ ጨለመባችሁ፣ ተስፋ ጠፋ፣ ዞር ብሎ የሚያችሁ አጣችሁ፣ ወዳጅ የነበሩ አጥፍተውባችሁ ጠፉ፣ ወጪ በዛባቸው፣ ከበዳቸው፣ የእናንተ ወጪ ከበዳቸው፣ ብርሃናቸውን ቀነሱ። ወዳጆቼ ነግራችኋለሁ፣ ወደ ዓለም ሁሉ የሚመጣ እውነተኛ ብርሃን የመጣ ክርስቶስ ኢየሱስ ይባላል። ዛሬም እነግራችኋለሁ፣ ፀሐይ ዛሬ አብርታ ማታ ጠልቃ ነገ ትወጣለች። አንድ ቀን ደግሞ መጽሐፍ ቅዱሳችን ፀሐይ ራሷ ትጨልማለች ይለናል።
ወዳጆቼ ፀሐይ ስትጨልም የማይጨልም የበጉ ብርሃን በራእይ መጽሐፍ ላይ ሲናገር ከዘላለም እስከ ዘላለም በዛ ፀሐይ የለም በጉ ራሱ ብርሃን ይሆናቸዋል ይላል። ዛሬም ብርሃን ይሆነን ወደ ዓለም ብርሃን ሆኖ የመጣው ቅዱሱ ኢየሱስ ክርስቶስ የእግዚአብሔር ልጅ እሱ የተስፋችሁ ብርሃን፣ የመኖራችሁ ብርሃን፣ የዘላለም ሕይወት ብርሃን ኢየሱስ ክርስቶስ ይባላል። ዛሬም ኢየሱስ እጁን ዘርግቶ እንዲህ ይላችኋል፣ እኔ የዓለም ብርሃን ነኝ፣ የሚከተለኝ ቢኖር የሕይወት ብርሃን ይሆንለታል እንጂ በጨለማ አይመላለስም። ኢየሱስ ክርስቶስ እሱ የዘላለም ብርሃን፣ እሱ የዘላለም ሕይወት፣ እሱ የዘላለም ተስፋ፣ እሱ የዘላለም አማላጅ፣ እሱ የዘላለም መስዋዕት ኢየሱስ ክርስቶስ ብቻ ነው። ዛሬም እጁን ዘርግቶ ኢየሱስ ኑ ይላችኋል፣ እኔ የዓለም ብርሃን ነኝ ይላችኋል። እግዚአብሔር ይባርካችሁ። ኢየሱስ ክርስቶስ ይወዳችኋል። ይህንንም እግዚአብሔር ልጁን በመስጠት ልጁም ሕይወቱን ራሱን በመስጠት በመስቀል ላይ ዋጋ በመክፈል በተግባር ገልጾታል። የማይጠፋ ብርሃን፣ ወጪ የሌለበት ብርሃን ኢየሱስ ክርስቶስ ይባላል። ተባረኩ። አመሰግናለሁ።